ሬሲንግ ክለብ እና የተቀበሩት ጥቋቁር ድመቶች። ኢንዲፔንዴንቴ እና ሬሲንግ ክለብ በአርጀንቲና ካሉ ትልቅ ስምና ዝና ካላቸው የእግር ኳስ ክለቦች ተጠቃሾቹ ናቸው። በአርጀንቲና እግር ኳስ ውስጥ ታላቅ የደርቢ ስሜት ካላቸው የእግር ኳስ ግጥሚያዎች ውስጥም የኢንዲፔንዴንቴ እና የሬሲንግ ክለብ ጨዋታ አንዱ ነው። ይህም የሆነበት ዋነኛው ምክንያት የሁለቱ ክለቦች የመጫወቻ ሜዳ ስቴዲየም በመካከላቸው ያለው ርቀት 300 ሜትሮች ብቻ ነው። የሁለቱ ክለቦች ፉክክር አቬላናዳ ደርቢም በመባል ይታወቃል። እንደ አውሮፓውያን አቆጣጠር በ1960 የሁለቱ ክለቦች የየግል የእግር ኳስ ስኬቶች ዓለምን አሁን ድረስ የሚያነጋግረውን ክስተት እንዲፈጠር ዋነኛ ምክንያት ነው። እንደ አውሮፓውያን አቆጣጠር በ1964 ኢንዲፔንዴንቴ ኮፓ ሊበርታዶስን በማሸነፍ ለኢንተርኮንቲኔንታል ዋንጫ የበቃ የመጀመሪያው የአርጀንቲና ክለብ ሆነ። ሆኖም የአውሮፓ ሻምፒዮን በሆኑት ኢንተር ሚላን ተሸንፏል። በድጋሚ በ1965 ኢንዲፔንዴንቴ በድጋሚ ኮፓ ሊበርታዶስን አሸንፎ ለኢንተርኮንቲኔንታል ዋንጫ ጨዋታ ቢበቃም በድጋሚ አሁንም በኢንተር ሚላን ተሸንፏል። እንደ አውሮፓውያን አቆጣጠር በ1967 የሬሲንግ ክለብ ኮፓ ሊበርታዶስን በማሸነፍ ለኢንተርኮንቲኔንታል ዋንጫ ማለፉን እና በወቅቱ የአውሮፓ ሻምፒዮንስ የነበሩት ሴልቲክን በማሸነፍ ወርቃማ የአውሮፓ መድረክ ታሪክን መጻፍ ቻሉ። ይህም የኢንዲፔንዴንቴ ደጋፊዎችን በጣም ስላናደዳቸው አንዳንድ የኢንዲፔንዴንቴ ደጋፊዎች 7 የሞቱ ጥቋቁር ድመቶችን ወደ ስታዲዮ ፕሬዚደንቴ ፔሮን የሬሲንግ ክለብ ስታዲየም በመሄድ ቆፍረው ይቀብራሉ። ሬሲንግ ክለብ ደጋፊዎች ስለ ክስተቱ ሲያውቁ ተረት ተረት ነው ብለው ያስቡ ነበር። አንዳንዶች ድመቶች ቢቀበሩ የክለባቸው ስኬት ሊያሳጣው እንደማይችል ያምኑ ነበር። በ1967 የሊግ አሸናፊው በመጨረሻ ቀን መወሰን ነበረበት። ኢንዲፔንዴንቴ ወይም ሬሲንግ ክለብ የፕሪሜራ ዲቪዚዮንን ማሸነፍ ይችላሉ። በመጨረሻም ቀን ስታዲዮ ፕሬዚደንቴ ፔሮን የሬሲንግ ክለብ ስቴዲየም ተፋጧል። ሬሲንግ ጨዋታውን በሜዳውና በደጋፊው ፊት በኢንዲፔንዴንቴ 4-0 ተሸንፎ ኢንዲፔንዴንቴ የሊጉን ዋንጫ ማንሳት ችሏል። Fue el 17 de diciembre del 67 y el segundo gol lo va a marcar Luis Artime, para variar. Habrá 2 goles de Artime, también uno de Savoy, muy linda calidad de imagen, viendo cómo se construía allí de fondo la visera que ya es parte del olvido. እንደ አውሮፓውያን አቆጣጠር በ1968 የሬሲንግ ክለብ ለፕሪሜራ ዲቪዚዮን የውድድር ተካፋይ ቢሆንም ውድድሩን 3ኛ ደረጃን በመያዝ አጠናቋል። በ1969 ይህ ተመሳሳይ ታሪክ ተደግሟል። አሁን የሬሲንግ ክለብ ደጋፊዎች ቡድናቸው እርግማን እንዳለበት ማሰብ ጀምሯል። በ1980 ሬሲንግ ክለብ ሁዋን ካርሎስ ሎሬንዞን አዲሱን ስራ አስኪያጅ አድርጎ ሾመ። ካርሎስ ሎሬንዞ የክለቡን እርግማን ስለተረዳ የክለቡ አባላት የሞቱትን ድመቶች በሙሉ ቆፍሮ እንዲያወጡ እና በተራው ደግሞ እንቁራሪቶችን እንዲተኩላቸው ነገራቸው። በቁፋሮው ወቅት ግን ማግኘት የቻሉት 6ቱ የሞቱ ድመቶችን ብቻ ቢሆንም በ6ቱ የሞቱ እንቁራሪቶች ተተኩ። አሁን ብዙዎቻችሁ ለምንድነው እንቁራሪቶች እያላችሁ ማሰባችሁ አይቀርም። በጥንታዊ የአርጀንቲናውያን ታሪክ መሰረት እንቁራሪቶች መልካም ዕድል ያመጣሉ እና የጠንቋይ አስማትን ያጠፋሉ ተብሎ ይታመን ነበር። ሁሉም ሰው የእንቁራሪቶቹ መቀበር ወደ ስኬት እንዲመለሱ ይረዳቸዋል ብለው ያስበው ነበር። ነገር ግን በ1983 ዓ.ም ወደ ታችኛው ምድብ መውረዳቸውንና የእንቁራሪቶቹ መቀበርም አልሰራም። በ1998 ዓ.ም የጸሎትና የጸበል ስነ ስርዓት ለማድረግ ወሰኑ። 100,000 የሚጠጉ የክለቡ ደጋፊዎች በስነ ስርዓቱ ላይ ተሳታፊ ነበሩ። እንደ አውሮፓውያን አቆጣጠር በ2001 ሬናልዶ ሜርሰንን ዋና አሰልጣኝ አድርገው ቀጥረው ነበር። አሰልጣኙም 7ኛው የሞተ ድመት እስካልተገኘ ድረስ ሊጉን ማሸነፍ እንደማይችሉ ተናግሯል። ድጋሚ ሜዳውን እንዲቆፍሩ ከተደረገ በኋላም የ7ኛው ድመት አካል በስታዲየሙ በሲሚንቶ ኮንክሪት ውስጥ ተገኝቷል። ይህ አንዳንዶቻችሁ ግራ ሊያጋባ ይችላል። ነገር ግን ከ34 ዓመታት በኋላ በዚህ ዓመት የሬሲንግ ክለብ የፕሪሜራ ዲቪዚዮንን አሸንፏል። አሁንም በእግር ኳስ ውስጥ
ጥንቆላ ወይንም እርግማን መኖሩም ሆነ አለመኖሩ ሊረጋገጥ እንደማይችል ለአንዳንዶች ሞኝነት ሊመስል ይችላል። ነገር ግን የኤል ሴሌንድሮ እርግማን ሁልጊዜም በሬሲንግ ክለብ አእምሮ ውስጥ ይኖራል።